ባይብል ሻምፒዮንስ በቅርብ ቀን በዩቲዩብ የሚደረግ የመጽሐፍ ቅዱስ ዕውቀት ውድድር እድሜያቸው ከ5 ዓመት እስከ 18 ዓመት ባሉ ተወዳዳሪዎች መካከል የሚደረግ ውድድር አሸናፊዎች 50,000 ብር 30,000 ብር 20,000 ብር እንዲሁም ሌሎችን ሽልማቶችን ይሸለማሉ። በቅርብ ቀን በዩቲዩብ አፕ ባይብል ሻምፒዮንስ ላይ ይተላለፋል። አፕ ባይብል ሻምፒዮንስ ሰብስክራይብ አድርጉና ትውልድን እንታደግ። ባይብል ሻምፒዮንስ እምነት በእውቀት ይበልጣል። ባይብል ሻምፒዮንስ እምነት በእውቀት ይበልጣል በሚል መርህ በዩቲዩብ ባይብል ሻምፒዮንስ ላይ የሚተላለፍ ለሁሉም ክርስቲያን መጽሐፍ ቅዱስን የማንበብ ልምድ እንዲኖረንና አጥንቶ ለመወዳደር ለሚፈልግ ደግሞ ባይብል ሻምፒዮንስ ሽልማት ያዘጋጃል። አሁን በቀጥታ የምወስዳችሁ የዙር 1 ተወዳዳሪዎችን ወደ መጋበዝ ነው። ሞቅ ባለ ሞራል ወደዚህ ትጋብዙልኛላችሁ። አሁን የተወዳዳሪዎቻችንን ስም እጠራለሁኝ። ሩት ሳምሶን፣ ምህረት ምትኩ፣ ኦሌቲ ዳዊት፣ ናዝራዊ አዲስ፣ ዘጸአት ካሳሁን፣ ምህረት ወንድማገኘው፣ ርብቃ አበበን ሞቅ ባለ ሞራል ባካችሁ ወደዚህ መድረክ ጋብዙልኝ። ተወዳዳሪዎችን በክብር ወደዚህ ስለጋበዛችሁልኝ እጅግ አድርጌ አመሰግናለሁ። የዛሬው የባይብል ሻምፒዮንስ የመጽሐፍ ቅዱስ ዕውቀት ውድድር መድረክ መሪ እኔ አንዱዓለም ከበደ ነኝ። በዛሬው ውድድር 2 ጠያቂና ዳኞች ያሉት ሲሆን እንደምትመለከቱት ከፊት ለፊታችን ዳኞች ቦታቸውን ይዘዋል። ለማስተዋወቅ ያክል አንደኛ ዳኛችን ሁላችንም የምናውቃት ቲክቶከር እና ፊልም ባለሙያ ፌቨን ገዛኸኝ፣ ሁለተኛ ዳኛችን ደግሞ የባይብል ሻምፒዮንስ መስራች እሌኒ ታደሰ ናቸው። ባካችሁ አንዴ ሞራል ስጡልኝ። የዛሬው ውድድር 3 ዙሮች ያሉት ሲሆን የመጀመሪያው ዙር ባዶ ቦታ መሙላት ወይም የተጀመረ ጥቅስን መጨረስ ነው። ተወዳዳሪዎች ጥያቄው ከተነበበላቸው በኋላ በ15 ሰከንድ ውስጥ መልስ ይመልሳሉ። አሁን በቀጥታ ወደ ዙር 1 ነው የምንሄደው። ታዳሚዎቻችን አሁንም እንደተለመደው በጸጥታና በጽሞና እንድትከታተሉ ስንል እየጋበዝኩኝ በቀጥታ ወደ ዙር 1 ራስሽን አስተዋውቂ እስኪ። ስሜ ርብቃ አበበ ይባላል። የት ትምህርት ቤት ነው የምትማሪው? ሀሴት። ስንት ዓመትሽ ነው? 10። እሺ፣ አሁን ይህን ውድድር አሸንፈሽ የምታገኘውን ብር ምን ልታደርጊበት አሰብሽ? እስካሁን አልወሰንኩም። እሺ ርብቃ፣ የመጀመሪያው ጥያቄ ምሳሌ 1 ቁጥር 8 እስከ 9 ልጄ ሆይ የአባትህን ምክር ስማ፣ የእናትህን ሕግ አትተው፣ ለራስህም የሞገስ ዘውድ ለአንገትህም ድሪ ይሆንልሃል። ሩት እስኪ ራስሽን አስተዋውቂ። ስሜ ሩት ይባላል። ስንት ዓመትሽ ነው?
11 ከየት ትምህርት ቤት ነው የመጣሽ? ደጃዝማች አንድራድ። እሺ የምታገኘውን ብር ምን ልታደርጊበት አሰብሽ? ግማሹን ለቤተ ክርስቲያን አስራት ሰጠዋለሁ፣ የቀረውን ደግሞ ማጠራቀሚያ ውስጥ ከተዋለሁ። እሺ በጣም ጥሩ። ሩት አንደኛ ጴጥሮስ ምዕራፍ 2 ቁጥር 10 እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ግን ምሕረት አግኝታችኋል። በትክክል ተመልሷል። ምህረት እሺ ምህረት ራስሽን አስተዋውቂ። ምህረት ምትኩ እባላለሁ። ስንት ዓመትሽ ነው? 10 ከየት ትምህርት ቤት? ከሮቦ ቪዥን አካዳሚ። እሺ አሸንፈሽ የምታገኘውን ብር ምን ልታረጊው አሰብሽ? የትምህርት መግዣ ቁሳቁስ ልገዛበት። እሺ ምህረት ምሳሌ 14 ቁጥር 29 እስከ 30 ለትዕግስተኛ ሰው ብዙ ማስተዋል አለው፣ ቁጡ ግን ስንፍናውን ከፍ ከፍ ያደርጋል። ትሑት ልብ የሥጋ ሕይወት ነው፣ ቅንዓት ግን አጥንትን ያነቅዛል። በትክክል ተመልሷል። ወሌቲ እሺ ራስሽን አስተዋውቂ። ወሊቲ ዳዊት እባላለሁ። ስንት ዓመትሽ ነው? 10 ከየት ትምህርት ቤት? ኦዞን ስኩል። እሺ አሸንፈሽ የምታገኘውን ብር ምን ልታደርጊ አሰብሽ? በሰፈር ውስጥ ብዙ የተቸገሩ ሰዎች ስላሉ ከእናቴ ጋር ልረዳ። እሺ ወሌቲ ምሳሌ 12 ቁጥር 16 እስከ 17 የሰነፍ ቁጣ ቶሎ ይታወቃል፣ ብልህ ሰው ግን ነውርን ይሰውራል። እውነተኛ ነገር የሚናገር ቅን ነገር ያወራል፣ የሐሰት ምስክር ግን ተንኮልን ይናገራል። በትክክል ተመልሷል። ናዝራዊ እሺ ናዝራዊ ስምህን እድሜህን? ስሜ ናዝራዊ ዲሲ ይባላል። እድሜ 10። ከየት ትምህርት ቤት? ከኢትዮ ብሔራዊ። እሺ አሸንፈ የምታገኘውን ብር ምን ልታደርግበት ነው? ግማሹን ለቤተ ክርስቲያን ሰጠዋለሁ፣ ግማሹን ደግሞ ለራሴ። አንደኛ ነገሥት ምዕራፍ 8 ቁጥር 29 ባሪያ ወደዚህ ስፍራ የሚጸልየውን ጸሎት ትሰማ ዘንድ ዘጸአት እሺ ዘጸአት አንቺም ራስሽን አስተዋውቂ። ስሜ ዘጸአት ይባላል። ስንት ዓመትሽ ነው? 11። ከየት ትምህርት ቤት ነው? ጨፌ። እሺ አሸንፈሽ የምታገኘውን ብር ምን ልታረጊ አሰብሽ? ለቤተሰቦች ይሰጠዋል። አይ ግማሽ። እሺ ዘጸአት አንደኛ ነገሥት ምዕራፍ 2 ቁጥር 27 በሴሎ በኤሊ ቤት ላይ የተነገረውን የእግዚአብሔርን ቃል ይፈጸም ዘንድ ሰለሞን አብያተርን ከእግዚአብሔር ክህነት አወጣው። በትክክል ተመልሶ። ምህረት ወንድማገኝ እሺ ምህረት ራስሽን አስታውቂ። ስሜ ምህረት ወንድማገኝ ይባላል። 9ኛ ክፍል ላይ 14 ዓመቴ ነው። እሺ አንቺስ አሸንፈሽ ምን ልታደርጊበት አስብሽ? መጀመሪያ ቸርቻችን ህንፃ እያስገነባች ስለሆነ ለሱ የበኩሌን ያክል አስተዋጽኦ አድርጋለሁ። ከዛ የተረፈውን ደግሞ ወንድሜና ጓደኛዬ ሳጠና ስላገዙኝ ለሁለቱም 200 ብር ሰጣቸዋለሁ። ከዛም ልቀንሱ 100 ብር ይሻላል። 100 ብር ሰጣቸዋለሁ። ከዛ የቀረውን ለራሴ ይጠቀምበታል። እሺ ምህረት ምሳሌ 1 ቁጥር 3 እስከ 4 የጥበብን ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል ብልሃትን ላላዋቂዎች ሰጥተን ለጎበዛዝትም እውቀትንና ጥንቃቄን
ጠቢብ እነዚህን ከመስማት እውቀት ይጨምራል። አስተዋይ ሰው መልካም ምክርን ገንዘቡ ያደርጋል። በትክክል ተመልሷል። ከተጠየቅሽው ርብቃ እሺ ርብቃ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ክርስቶስም በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረበላችሁ ዘመን በእግዚአብሔር ፍቃድ እንጂ እንደ ሰው ምኞት አትኑሩ። እሱንም ሀሳብ እንደ ዕቃ ጦር አድርጋችሁ ያዙት። የስጋን ኃጢአት ሩት አንደኛ ጴጥሮስ ምዕራፍ 5 ቁጥር 5 እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ። ሁላችሁም እርስ በእርሳችሁ የተወራረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑቶች ግን ጸጋን ይሰጣል። በትክክል ተመልሷል። ምህረት ምሳሌ 8 ቁጥር 25 እስከ 27 ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድሁ፣ ምድሪቱና ሜዳው ገና ሳይፈጠር የመጀመሪያው የዓለም አፈር ሰማዮችን በዘረጋ ጊዜ አብሬው ነበርኩ። በቀላያት ፊት ክበብን በደነገገ ጊዜ። በትክክል ተመልሷል። ኦሌቲ አንደኛ ነገሥት ምዕራፍ 6 ቁጥር 1 የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በተባለ በሁለተኛው ወር የእግዚአብሔርን ቤት መስራት ጀመረ። ትክክል ተመልሷል። ናዝራዊ ምሳሌ 6 ቁጥር 16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ም ነፍሱን አጥብቃ ትጸየፈዋለች። አንደኛ ትዕቢተኛ ዓይን፣ ሁለተኛ ሐሰተኛ ምላስ፣ ሶስተኛ ንጹሕ ደም የምታፈስ እጅ፣ አራተኛ ክፉ ሀሳብ የሚያበቅል ልብ፣ አምስተኛ ወደ ክፉ የምትሮጥ እግር፣ ስድስተኛ ደግሞ ክፉ ሀሳብን ክፉ ነገርን የሚመሰክር ሐሰተኛ ምስክር፣ ሰባተኛ ደግሞ በወንድማማች መካከል ላይ ጠብን የሚዘራ። ዘጸአት ምሳሌ 15 ቁጥር 7 እስከ 8 የጠቢባን ከንፈር ዕውቀትን ትዘራለች፣ የሰነፎች ልብ ግን እንዲህ አይደለም። ጥል ክርክርን ታነሳለች፣ ፍቅር ደግሞ ኃጢአትን ሁሉ ትከድናለች። ምህረት ወንድማገኝ ምህረት አንደኛ ጴጥሮስ ምዕራፍ 3 ቁጥር 6 እንዲሁም ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት። እናንተም እንዲሁ ከሚያስደነግጥ ነገር አንዳችስ እንኳን ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። በትክክል ተመልሱ። ርብቃ ምሳሌ 5 ቁጥር 1 እስከ 2 ልጄ ሆይ ወደ ጥበቤ አድምጥ፣ ጆሮህንም ወደ ትምህርቴ መልስ፣
ወደ ጆሮዬ ወደ ትምህርት መልስ ምህረት አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ክርስቶስም በስጋ ስለኛ መከራ ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረበላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያን ሀሳብ እንዳይቃጠሉ አድርጋችሁ ያዙት። በስጋ መከራ እንደተቀበለ ኃጢአትን ትቷልና። በትክክል ተመልሷል። ሩት ምሳሌ 8 ቁጥር 25 እስከ 27 ተራሮች ገና ሳይመሰረቱ ከኮረብቶች በፊት እኔ ተወለድኩ፣ ምድሪቱንና ሜዳውን ሳይፈጥር የመጀመሪያውን የዓለም አፈር ሰማያትንም በዘረጋ ጊዜ እኔ አብሬው ነበር፣ በክበባትን ፊት በደነገገ ጊዜ። በትክክል ተመልሷል። ኦሌቲ ምሳሌ 8 ቁጥር 29 እስከ 30 ለባህርም ዳርቻን በወሰነ ጊዜ ውሃ ከትእዛዙ እንዳያልፍ የምድርን መሰረት በመሰረተ ጊዜ የዚያን ጊዜ እኔ በእርሱ ዘንድ ዋና ባለሙያ ነበርኩ፣ በፊቱ ሁልጊዜ ደስ አሰኛ ነበር፣ በፊቱም ሁልጊዜ ደስ አሰኝ ነበር። በትክክል ተመልሷል። ናዝራዊ አንደኛ ነገሥት ምዕራፍ 1 ቁጥር 17 እርሷም አለች፣ ጌታዬ ሆይ አንተ ለባሪያ ልጅ ሰለሞን ከኔ በኋላ ይነግሳል፣ በዙፋኔም ይቀመጣል ብለህ በአምላክ በእግዚአብሔር ምለህልኛል። በትክክል ተመልሷል። ዘጸአት አንደኛ ነገሥት ምዕራፍ 6 ቁጥር 1 የእስራኤል ልጆች ከግብጽ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞንም በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባለው በሁለተኛ ወር እግዚአብሔርን ቤት መስራት ጀመረ። በትክክል ተመልሷል። ምህረት ወንድማገኝ ምሳሌ 9 ቁጥር 6 እስከ 8 አላዋቂነትን ትታችሁ በሕይወት ኑሩ፣ በማስተዋልን መንገድ ሂዱ። ፌዘኛን የሚገስጽ ለራሱ ስድብን ይቀበላል፣ ኃጢያንም የሚዘልፍ ነውርን ያገኛል። ፌዘኛን አትገስጸው እንዳይጠላህ፣ ጠቢብንም ገስጸው ይወድማል። በትክክል ተመልሶ ርብቃ ምሳሌ 11 ቁጥር 28 እስከ 29 በባለጠግነቱ የሚተማመን ሰው ይወድቃል፣ ጻድቃን ግን እንደ ቅጠል ይለመልማሉ። ቤቱን የሚያውክ ሰው ንፋስ ይወርሰዋል። ሩት አንደኛ ነገሥት ምዕራፍ 8 ቁጥር 15 እርሱም አለ፣ ሕዝቤን እስራኤልን ከግብጽ ካወጣው ቀን ጀምሮ ስሜ በዚያ ይሆን ዘንድ በእርሷም ቤት ይሰራልኝ ዘንድ ከእስራኤል ነገድ ሁሉ ከተማ አልመረጥኩም። አሁን ግን ስሜ በዚያ ይሆን ዘንድ ኢየሩሳሌምን መርጫለሁ፣ በሕዝቤም በእስራኤል ላይ ይሆን ዘንድ ዳዊትን መርጫለሁ ብሎ ለአባቴ ለዳዊት የተናገረ የእግዚአብሔር ስም የተመሰገነ ይሁን። በትክክል ተመልሷል። ምህረት
ምህረት አንደኛ ነገሥት ምዕራፍ 10 ቁጥር 23 እስከ 24። ንጉሥም ሰለሞን በባለጠግነትና በጥበብ ከምድር ነገሥታት ሁሉ በልጦ ነበር። ምድርም ሁሉ እግዚአብሔር በልቡ ያኖረለትን ጥበቡን ይሰማ ዘንድ የሰለሞን ልብ ፊት ይመኝ ነበር። ትክክል ተመልሶ። ኦሌቲ ምሳሌ 6 ቁጥር 16 እስከ 19 እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ም ነፍሱን አጥብቃ ትጸየፈዋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የምታፈስ እጅ፣ ክፉ ሐሳብን የሚያበቅል ልብ፣ ወደ ክፋት የሚሮጡ እግሮች፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጥልን የሚዘራ። በትክክል ተመልሶ። ናዝራዊ ምሳሌ 2 ቁጥር 3 እስከ 5 ረቂቅ እውነትን ብትጠራት ለማስተዋልም ድምፅህን ብታነሳ እርሷንም እንደ ብር ብትፈልጋት እርሷንም እንደተቀበረ ገንዘብ ብታሻት የዚያን ጊዜ እግዚአብሔርን መፍራት ታውቃለህ፣ የአምላክንም እውቀት ታገኛለህ። በትክክል ተመልሶ። ዘጸአት አንደኛ ጴጥሮስ ምዕራፍ 1 ቁጥር 11 በእርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከዚህ በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። በትክክል ተመልሷል። ምህረት አንደኛ ነገሥት ምዕራፍ 8 ቁጥር 18 እስከ 19 እግዚአብሔርም አባቴን ዳዊት ለስሜም ቤት ሰራ ዘንድ በልብህ አስበሃልና ይህም በልብህ በማሰብህ መልካም አደረግ። ነገር ግን ከወገብህ የሚወጣው ልጅ እርሱ ለስሜ ቤትን ይሰራልኛል እንጂ አንተ አትሰራልኝም አለው። በትክክል ተመልሷል። እሺ አንደኛውን ዙር ጨርሰናል። ውጤት እናሳውቃችኋለን። ዙር 1 እንዴት ነበረ ታዳሚዎቻችን? ዙር 1 በዚህ መልኩ ተጠናቋል። እባካችሁ ተወዳዳሪዎችን በክብር ወደዚህ እንደጋበዛችሁልኝ በክብር እንድትሸኙልኝ ስል በአክብሮት ጠይቃለሁ። ወደ መጨረሻው ዙር ማን አለፈ? በሚቀጥለው ክፍል አብረን እንከታተል። እስከዛው ደህና ቆዩን።